አረብ ሀገር ላይ ተቀምጣችሁ አረቦች አደረጉ ለማለት እያስመሰላችሁ ምስኪን የገጠር ልጅ ወደ ኋላ እግሯንና እጇን እያሰራችሁ ራቁቷን እየገረፋችሁ ቪዲዮ እየቀረጻችሁ እየለቀቃችሁ ያውላችሁ እገላታለሁ ነገ 4 ሚሊዮን 5 ሚሊዮን እያልክ የምትጠይቅ አንተ የኢትዮጵያ ትውልድ ራፍ ኢትዮጵያ ውስጥ እንደሚጸለየው ጸሎት በዓለም ላይ ብዙ ሀገሮችን ሄጃለሁ። 4 ኮንቲኔንቶችን ሄጃለሁ፣ አይቻለሁ። በዓለም ላይ እንደ ኢትዮጵያ የሚጸለይበት ሀገር የለም። ብዙ ባሎች ሚስቶቻቸውን ከድተው ቤተክርስቲያን ውስጥ ሽማግሌ ናቸው፣ ፓስተር ናቸው፣ ነብይ ናቸው፣ ወንጌላዊ ናቸው። አየለችን ፈተው ማርታን አግብተው ማለት ነው። እኔ አስተማሪ ነኝ፣ ባዮሎጂ አስተማሪ ነኝ ሃይ ስኩል ውስጥ። አገልግሎትህ ነው እና እንደ አገልግሎት ነው ያንተ መድረክ እሱ ነው። ለምን እንደባበቃለን? ዛሬ ጉቦ መስጠትና መቀበል የዓለም ሰዎች ብቻ የሚያደርጉት ነው እንዴ? እኛ ክርስቲያኖችም የምንኖረው ነው። እነዚህንና ሌሎች ፈገግ የሚያስብሉም እንዲሁም ትምህርት የምናገኝባቸውን ቪዲዮዎች ይዤ ቀርቤያለሁ። ታዲያ ለቻናሌ እንግዳ ከሆኑ ሰብስክራይብ ማድረግዎን አይርሱ። ሌትስ ዳይቭ ኢን። እንዲህ በላት እያለኝ ነው። ከበስተጀርባሽ አንድ በጣም ጃይንት ኢትዮጵያ ምድር ላይ ተነስተው የነበሩ ኃያል እግዚአብሔር ሰው እስካሁን ድረስ ፕሬዘንሳቸው እዚህ ምድር ላይ ያለ እሳቸው በስጋ ባይኖሩ ግን ፕሬዘንሳቸው እዚህ ምድር ላይ ያለ አንድ በጣም ጃይንት እግዚአብሔር ሰው አለው። እዚህ ጋር ነው እንግዲህ ኑፋቄ የሚጀምረው። ይህ ታዋቂ ናቸው የተባሉትና አሁን በህይወት የሌሉት አገልጋይ ሞተው አልቀሩም። መንፈሳቸው ወይም ደግሞ ነፍሳቸው እሷን መጥቶ እንደሚያገኛት እንደሚያናግራት ነው የሚነግረን። ጌታቸው እስካሁን ድረስ እየጸና የተፈጸመ አካል እየለበሰ እንኳን በጌታ ምድር አይደለም አሕዛብን ራሱ ያስደነቀ አፍ ያስጫነ ያለ ደግሞ ሌላ የቅባት ዓለም ያለባቸውን ሰው አጠገብሽ ያለውኝ ትንቢታቸው በመጽሐፍ አለ፣ ትንቢታቸው በአውዶ አለ። እስካሁን ድረስ እሳቸው የሉም፣ ስፕሪታቸው ግን አለ። እግዚአብሔር እቤቷ አለኝ ከአገልግሎት ወርደው እንደመጡ ሮብ ቀን አለኝ የጌታ መንፈስ። ከአገልግሎት ወርደው የመጡት 9 ሰዓት ከሩ ላይ ነበር አለኝ የጌታ መንፈስ። ሲመጡ ከአንድ ወጣት ልጅ ጋር ነበር የመጡት አብረው አለኝ። አኩቻን ያናማን በፍጹም አልተሳሳታችሁም። ጆሮአችሁም ጥርት አድርገው ነው የሰማው። እኚህ ከሞቱ በኋላ መንፈሳቸው እየመጣ እቺን እህት የሚያገኘው ማናቸው? ቄስ በሊና ነው ማየው። ባይዘው ቄስ በሊና ሳርካ ነው ማየው። አንድ የሰነፍ ንግግር አለ በየቸርቹ ወይም ደግሞ አየሩ ላይ በያዳራሽ ህዝቡን የሰበስቡትና የሌለውን ነገር አለ ይሉታል፣ የማይደርስበት ቦታ ትደርሳለህ ይሉታል። ታዲያ ምን ውሸት አለው? የማይደርስበት ቦታ ትደርሳለህ እያላችሁ የማያገኘውን ነገር ታገኛለህ እያላችሁት ያልተፈወሰን ሰው ተፈውሳለህ እያላችሁ ዕለት ዕለት በየመድረኮቻችሁ ቅጥፈት የምታሰሙን እናንተ አይደላችሁ እንዴ? ከዛ በኋላ ባዶ ተስፋ ባይተዌ ጥሩ ይመስላል አይደል? ግን ከእግዚአብሔር ጋር ያለን ዲፕ ሩት የሆንክበትን ጉዳይ ዲስኮኔክት እያደረገ ነው ዲመን። ምንም አታዟዝረው። ከእግዚአብሔር ጋር ዲፕ ሩትድ ሆናችኋል ብለህ የምትልን ጉዳይ እንዳንተ ትምህርት ቁሳቁስ ነው። ብዙ አማኝ በህይወቱ ላይ ፍሬያማ መሆን ያልቻለው ከካደው ዓለም ኤክስፔክት ያደርጋል ሰፖርት። ዓለምን ክደ፣ ስጋን ክደ፣ ሴጣንን ክደ፣ ሸምጥጠ መተ እገዛ ትጠብቃለህ። ስለዚህ እንደ እግዚአብሔር ሰው ዛሬ ባረካችኋለሁ። በህይወታችሁ እስክትደነቁ የእግዚአብሔር ብሌሲንግ ህይወታችሁ ላይ ያገኛችኋል። ገር ሰላም ብሎ አገሬን አለማለሁ ብሎ ሄደ ሰውዬ እዛ ሲደርስ ሬሳ ሆኖ ይመጣል እንዴ? የልብ ክፋት አየህ። እርሱ መሐሪ እግዚአብሔር ይቅር ይበለን እንጂ ክፋታችንማ ከዚህም የዘለለ ነው። በሳውዝ አፍሪካ ላይ የተቀመጣችሁ ወንድሞቻችን ከገቡ በኋላ እፍና አድርጋችሁ ተቀምጣችሁ ቤተሰብ እዚህ እያስጨነቃችሁ ሚሊዮን 3 ሚሊዮን 4 ሚሊዮን እያላችሁ የምትጠይቁ የአበሻ ልጆች የኢትዮጵያ ልጆች ረፉ። አዎ ረፉ። በወንድሞቻችሁ ላይ በገዛ ወገኖቻችሁ ላይ ስለምትፈጽሙት ግፍ እግዚአብሔር ጠይቃችኋል። ይሄ ብቻ አይደለም። አገልጋይ ሆናችሁ በፖለቲካው መድረክ ያልተሰራን ተሰራ የምትሉ ውሸት እንደሆነ እያወቃችሁ ያንን ነገር ለመቃወም አቅም ያጣችሁ ሁሉ አዎ ረፉ። አረብ ሀገር ላይ ተቀምጣችሁ አረቦች አደረጉ ለማለት እያስመሰላችሁ ምስኪን የገጠር ልጅ ወደ ኋላ እግሯንና እጇን እያሰራችሁ ራቁቷን እየገረፋችሁ ቪዲዮ እየቀረጻችሁ እየለቀቃችሁ ያውላችሁ እገላታለሁ ነገ 4 ሚሊዮን 5 ሚሊዮን እያልክ የምትጠይቅ አንተ የኢትዮጵያ ትውልድ ራፍ። በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ የሰው ልጅ ሊፈጽመው የማይችለውን አረመኔያዊ ተግባር የምትፈጽሙት እናንተው ኢትዮጵያውያን ናችሁ። አዎ ረፉ። በሀገር ውስጥም ህዝብን ከህዝብ የምታጫርሱ የአንዱን ቤት የአንዱን ንብረት የሌላው ብሔር አባል እንዲያቃጥል ሆይ ሆይ የምትሉት እናንተው ኢትዮጵያውያን ናችሁ። የክፋት ምንጮች፣ የክፋት ማከፋፈያዎች ረፉ። እዚህ ከሆሳዕና መድረክ ላይ ቆም ያለው በቅርብ ቀን ራስህ እናትን መቅበር እስከሚያቅትህ እህትን ማየት እስከማትችል እግዚአብሔር እንዳይነጥቅህ
እግዚአብሔር ታክሶ ዝም ያለን የንስሐ ዕድል እየሰጠንና እንንመለስ እየጠበቀን ነው እንጂ ክፉ ስራዎቻችንን አፕሩቭ እያደረገው አይደለም። እውነት ነው፣ እንጠንቀቅ። አየህ፣ በጣም የጭካኔ ጥግ የ19ና የ20 ዓመት ልጅ ራቁቷን ታረጋታለህ። በገመድ አስረ እንደዚህ ድረሱልኝ እያለች እንድትጮህ የፈላ ውሃ ሰውነቷ ላይ እየደፋ ግን አረብ አይደለም፣ ራስ አበሻ ነህ። አዎ፣ የችግሮቻችን ምንጮች እኛው ራሳችን አበሾች ነን። አንዳንዶቻችሁ ይህን ቪዲዮ ስትመለከቱ ምናልባት ይህንን የጭካኔ ተግባር የሚፈጽሙት በጌታ ያይደሉ ወይም ደግሞ ክርስቲያን ያልሆኑ ወገኖች ናቸው ብላችሁ ልታስቡ ትችላላችሁ። ጉዳዩ ከዛም የከፋ ነው። በእግዚአብሔር መድረክ ላይ ቆሞ የሚያገለግሉ ትንቢት የሚያመጡ ነቢያት ነን ብለው ራሳቸውን የሰየሙ የቤተክርስቲያን ሽማግሌዎች፣ ባለስልጣናት፣ ፖለቲካ ውስጥ ያሉ ሰዎች ሁሉ ናቸው። ብዙ ባሎች ሚስቶቻቸውን ከድተው ቤተክርስቲያን ውስጥ ሽማግሌ ናቸው፣ ፓስተር ናቸው፣ ነብይ ናቸው፣ ወንጌላዊ ናቸው። አየለችን ፈተው ማርታን አግብተው ማለት ነው። ከዳተኞች ለምን እንደባበቃለን? ዛሬ ጉቦ መስጠትና መቀበል የዓለም ሰዎች ብቻ የሚያደርጉት ነው እንዴ? እኛ ክርስቲያኖችም የምንኖረው ነው። ተለምዷል። ማማለጃን መቀበል፣ መስጠት፣ መዋሸት፣ ከሕግ ውጭ የሆነን ጥቅም ለማግኘት ወንጀል መስራት፣ ሀብት ለማግኘት ማለት ነው። በስልጣን መባለግ አፍራለሁ። እኔ አንዳንድ ጊዜ ታውቃላችሁ፣ እኛ በዚህ አካባቢ ያለን ሰዎች በየመስሪያ ቤቱ ስንሄድ ብዙ ጳውሎሶች፣ ብዙ ጴጥሮሶች፣ ብዙ ዮሐንሶች፣ ብዙ ያዕቆቦች አሉ። በየቢሮ ተጽፏል። ያዕቆብ እገሌ፣ ጳውሎስ እገሌ፣ ጴጥሮስ እገሌ፣ ዮሐንስ እገሌ፣ ማቴዎስ እገሌ። በጣም ሁሉም የክርስቲያናዊ ስም ነው ያላቸው። ተግባራችንስ? እነዚህ ማለት መጽሐፍ ቅዱስን የሚያውቁ በቤተ ክርስቲያን ያደጉ አንድ ቀን አገልጋይ የነበሩ ሰዎች ናቸው። ከሌላው ይለያሉ ወይ ነው ጥያቄው? እንለያለን ወይ ነው ጥያቄው? ለዓለም ትልቅ ነገር ሀብት ነው። ለዓለም ትልቅ ነገር ስልጣን ነው። ለዓለም ትልቅ ነገር ስጋዊ ደስታ ነው። አበሻ አንተ፣ ከላራው አንተ ነህ። አንተ እናት በጉልበቷ መታ ቸርች ከቸርች እየዞረች ልጄ እንደዚህ ሆነ እያለች ለማኝ እያረክ ያለው አንተ የሰው ሻጭ ረፍ ይልሃል እግዚአብሔር። ማማለጃን መቀበል፣ መስጠት፣ መዋሸት፣ ከሕግ ውጭ የሆነን ጥቅም ለማግኘት ወንጀል መስራት፣ ሀብት ለማግኘት ማለት ነው። በስልጣን መባለግ አፍራለሁ። እኔ አንዳንድ ጊዜ ታውቃላችሁ፣ እኛ በዚህ አካባቢ ያለን ሰዎች በየመስሪያ ቤቱ ስንሄድ ብዙ ጳውሎሶች፣ ብዙ ጴጥሮሶች፣ ብዙ ዮሐንሶች፣ ብዙ ያዕቆቦች አሉ። በየቢሮ ተጽፏል። ያዕቆብ እገሌ፣ ጳውሎስ እገሌ፣ ጴጥሮስ እገሌ፣ ዮሐንስ እገሌ፣ ማቴዎስ እገሌ። በጣም ሁሉም የክርስቲያናዊ ስም ነው ያላቸው። ምንም የምንካካለው ጉዳይ አይደለም። በእያንዳንዱ መስሪያ ቤት በኃላፊነት ቦታ ላይ በዚህ ዘመን በብዛት የተቀመጡት ወንጌል አማኞች ናቸው። ግፍ የሚሰሩ፣ ጉቦ የሚቀበሉ፣ ጉቦ የሚሰጡ፣ በዘመድ የሚሰሩ፣ በዘመድ የሚቀጥሩት በሙሉ ክርስቲያኖች ናቸው። ፕሮፌሰር እንዳሉት ስም ብቻ ነው ያለን። ተግባራችንስ? እነዚህ ማለት መጽሐፍ ቅዱስን የሚያውቁ በቤተ ክርስቲያን ያደጉ አንድ ቀን አገልጋይ የነበሩ ሰዎች ናቸው። ከሌላው ይለያሉ ወይ ነው ጥያቄው? እንለያለን ወይ ነው ጥያቄው? ለዓለም ትልቅ ነገር ሀብት ነው። ለዓለም ትልቅ ነገር ስልጣን ነው። ለዓለም ትልቅ ነገር ስጋዊ ደስታ ነው። በአንድ ወይ በሌላ መንገድ ደግሞ እነዚህ ይመለከቱናል። ሀብትን ለማግኘት ስንት ሰው በማይፈለግ መንገድ ይሄዳል። ከላራው አንተ ነህ። አንተ እናት በጉልበቷ መታ ቸርች ከቸርች እየዞረች ልጄ እንደዚህ ሆነ እያለች ለማኝ እያረክ ያለው አንተ የሰው ሻጭ ረፍ ይልሃል እግዚአብሔር። ይሄ ነው የሚለው። በዓለም ላይ እንደ ኢትዮጵያ የሚጸለይበት ሀገር የለም። ግን ፈቀቅ አላልንም። ለምን? ምን ነው ምክንያቱ? አየህ፣ ህይወታችን ውስጥ ቅናት አለ፣ መራርነት አለ። በሌላው ማደግ ደስ አይለንም። ውጭ ብቻ ሳይሆን እዚህ ቸርች ውስጥም ያለ ነው። አንደሰትም።
እግዚአብሔር ይሄ ካልተመታ አይዋርከንም፣ አያሰፋንም፣ አያበዛንም። ቅንዓትን፣ ቁጣን፣ መኝነትን፣ መራራ ነገርን ከሕይወታችን እናጥፋው። እነዚህ ድንቅ አገልጋዮች የሚያስተላልፉልን መልእክት ትክክለኛና ከእግዚአብሔር ቃል አኳያ ስንመዝነው ዘመኑን የሚገልጽልን ነው ማለት ነው። መልክ አለን፣ ቤተክርስቲያን እንሄዳለን፣ እናገለግላለን። ምናልባት ብዙ ግፍ በሰዎች ላይ የምንፈጽም ሰዎች ባክግራውንዳችን ቢጠና የክርስቲያን ፋሚሊ ነን። እኔ የዘመኑን ክርስቲያን እኔንም ጨምሮ በዚህ ውሻ እመስላለሁ። እየመጡብን ያሉ መከራዎች፣ የገባንባቸው ፖለቲካዊ ውጥንቅጦች፣ ወቅት ያልጠበቀ ዝናብ፣ ቸነፈሩ፣ ረሃቡ፣ እልቂቱ፣ በየቦታው የምናየው መከራ ሁሉ ያለመታዘዛችን የኃጢአታችን ውጤት ይሆናል የሚል እምነት ይኖረኛል። እንድንመለስ፣ ወደ አእምሯችን እንድንመለስ፣ ወደ እግዚአብሔር ቃል እንድንመለስ፣ ወደ ቀደመው ፍቅር እንድንመለስ እኔ ወንድማችሁ ምክሬን ለግሳለሁ። የዛሬ መሰናዶዬን በዚህ ቋጨሁኝ። ለቻናሌ እንግዲህ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሻሎም።